ጋንዲ ሕይወቴ እንደተከፈተ መጽሐፍ ነው። መንገዱን አውቀዋለሁ። በቀጥታ ጠባብ ነው፣ እንደ ሰይፍም ስለትም የሰላ ነው። ነገር ግን በዚያ ላይ ሲሄድ በደስታ ነው። በመንገዱ ላይ ሲወድቅ አለቅሳለሁ። ነገር ግን የእግዚአብሔር ቃል የሚበረታ እሱ አይጠፋም ይላል። በዚህ ቃል የማይናወጥ እምነት አለኝ። በድካሜ 1000 ጊዜ በመንገዱ ላይ ብወድቅ እንኳን እምነትን አላጠፋም። ሥጋዬ ለመከራ የተጋለጠ ቢሆንም በመከራዬ ውስጥ ግን ታላቅ ብርሃን እንደማይ ተስፋ አለኝ። ጋንዲ ዓለም በታሪኳ ካየቻቸው መሪዎች፣ ፈላስፎች፣ ሃይማኖተኞች ወዘተ የላቀ ዕውቀትና ጥበብ የነበረው ብቻ ሳይሆን አንድ ሰው የእውነትን መንገድ ከተረዳ በኋላ በዚያ መንገድ ለመሄድ የሚያስፈልገውን መስዋዕትነት ለመክፈል ምን ያህል ብቃት በውስጡ እንዳለ ያሳየ ብቸኛው ሰው ነበር። መንፈሴ በአንድ መንገድ፣ ሥጋዬ ደግሞ በሌላ አቅጣጫ ይመሩኛል። ከሁለቱ ኃይሎች ፍጭት ነፃነቴ እንደሚወጣ ግን ይሰማኛል። ያ ነፃነት ግን ዘግይቶ እንደሚመጣ በስቃይም እንደሚገኝ አውቃለሁ የሚለው ጋንዲ ነፃነቱን ለማግኘት የሄደበት ጎዳና በሰው ችሎታና ባህሪ ሊወጡት ይችላሉ ብሎ ማሰቡ እጅግ ይከብዳል። ስለ ጋንዲ ሕይወት የማይታወቅ ነገር የለም ማለት ይቻላል። ሕይወቴ እንደ ተከፈተ መጽሐፍ ነው። ሚስጥር የለኝም። ሰዎች ሚስጥር እንዲኖራቸውም አላደፋፍርም የሚለው ሞሃንዳስ ካራማንቻድ ጋንዲ ኦክቶበር 2 ቀን በ1869 ዓመተ ምህረት ካቲህዋር በምትባለው የህንድ ግዛት ተወለደ። ለቤተሰቡ ሶስተኛ ልጅ የነበረው ጋንዲ አባቱ በህንድ የሚገኙ 3 ግዛቶችን በተለያየ ጊዜ በጠቅላይ ሚኒስትርነትን አስተዳድሯል። በልጅነቱ ከቤተሰቡ እየተደበቀ በህንድ እምነት የተከለከለውን ሥጋ ይበላ የነበረው ጋንዲ በአንድ ወቅት ግን ይህንኑ ድርጊቱን አቆመ። ሥጋ መብላት ያቆምኩት ኃጢአት ሆኖብኝ ሳይሆን ወላጆቼን መዋሸቱ የከበደ ኃጢአት ሆኖ ስላገኘሁት ነው የሚለው ጋንዲ በ19 ዓመቱ ወደ እንግሊዝ ሀገር ተጉዞ አትክልት ተመጋቢነቱን በዚያ ጀመረ። በእንግሊዝ ሀገር የሕግ ትምህርቱን ተከታትሎ ሲጨርስ ወደ ቦምቤ ተመልሶ የሕግ አርቃቂ ሆኖ ይሰራ እንደነበር ከታሪኩ እንረዳለን። ይህ የሕግ አርቃቂነት ሥራው አንድ የሕግ ብርሃንን በውስጡ አበራለት። ይኸውም የዘር መድሎ በህንድ ስር የሰደደ መሆኑን መረዳቱና ይህንንም ለመታገል ቆርጦ መነሳቱ ነበር። ከህንድ የእምነትና የፍልስፍና መጻሕፍት በተጨማሪ የመጽሐፍ ቅዱስና የቁርአን ጥልቅ ዕውቀት የነበረው የሚነገርለት ጋንዲ ከምንም በላይ ግን ለራሺያው ደራሲ ቶልስቶይ ታላቅ ፍቅርና ክብር እንደነበረው በሕይወት ዘመኑ በተደጋጋሚ ተናግሯል። በተለይም በቶልስቶይ ዘ ኪንግደም ኦፍ ጋድ ኢዝ ዊዝን ዩ በተባለው ሥራው እጅግ ተማርኮ እንደነበር ታሪኩ ይነግረናል። ጋንዲ ስለ ቶልስቶይ ሲናገር ውስጣዊው እኔነቴ ላይ ታላቅ ተጽዕኖውን አሳርፏል ብሏል። የጋንዲን የሕይወት ታሪክ ተለክታ በተሰጠችኝ የጥበብ አምድ ቦታ ዝርዝሮ ለመጻፍ የማይታሰብ ስለሆነብኝ ከጋንዲ እምነትና ፍልስፍና በመጠኑ ልቆንጥር። ጋንዲ ስለ እውነት ከነበረው እምነት ብንነሳ በዚህ ምድር ስኖር ከእውነት በቀር የፈለግኩት ነገር የለም። መንገዱን አግኝቼዋለሁ ብዬ አሰብኩ። እውነትን ለማግኘት የማያቋርጥ ትግልና መፍጨርጨር አደረግኩ። የተረዳሁት ግን እውነት ማግኘት ማለት ራስን ማወቅና መድረሻንም መረዳት ማለት እንደሆነ ነው። ይህም በአጭር ቃል ሲጠቃለል ፍጹም መሆን ማለት ነው። ሕሊናዬ ግን ፍጹም አለመሆኔን ሲረዳ ያመዋል። ፍጹም ለመሆን ብርታትና ኃይሌን በሙሉ ተጠቀምኩ። ለመሆን ግን አልቻልኩም። እንደ ማንኛውም ሰው ፍጹም የማያደርግ ድክመት በውስጤ ነበር ብሏል። ጋንዲ በማከል እንዲህ ይላል። ለእኔ ፈጣሪን መፈለግ ማለት እውነትን መፈለግ ነው።
እውነትን ለማግኘት ሕይወቴን መስዋዕት ማድረግ ቢያስፈልግ ለመስጠት ዝግጁ ነኝ። እውነትን የሚፈልግ ሰው ደግሞ ከትቢያ ባነሰ ደረጃ ራሱን ያዋረደ ትሑት ይሁን። ዓለም ትቢያን በእግሩ ጫማ ይረግጠዋል። እውነትን የሚፈልግ ሰው ግን በትቢያ የተረገጠ ሆኖ ራሱን ያዋርድ። ያን ጊዜ የእውነት ጭላንጭል ይበራለታል። በፈጣሪ ስለመታመን ደግሞ እንዲህ አለ። ከከበበኝ ጨለማ ይልቅ በደጅ የማያት የብርሃን ጭላንጭል ለእኔ ቅርብ ናት። ብዙ ጊዜ እሳሳታለሁ፣ አጠፋለሁም። እምነቴ ግን ሳይሳሳት በፈጣሪ ላይ ብቻ ተመስርቷል። ፈጣሪን ስለማምን ሰዎችን አምናለሁ። የማምነው ፈጣሪ ባይኖር ኖሮ የማምነው ሰውም አይኖርም ነበር። ወዳጆቹንም መከረ። እምነት ሳይኖር የምትሰራው ስራ መጨረሻው በማይደረስበት ጉድጓድ እንደ መውደቅ ይቆጠራል። ጋንዲ በዘመኑ ሁሉ በሰው ልጅ ዘንድ እንደ ቅዱስ ይታይ እንጂ የራሱን ቅዱስ መሆን ፈጽሞ አልቀበለውም። በአንጻሩ ቅዱስ ሳልሆን ምናልባት በስርዓት የታነስኩ ሰው እንደሆንኩ እንጂ ይላል። እኔን ቅዱስ ማለት ቅድስናን አለማወቅ ወይም ማርከስ ነው። ባለ ራእይ ነኝ ብዬ አልዋሽም። ቅዱስ ነህ የሚሉኝንም አይደለውም እላለሁ። እኔ ከምድር የወጣው ምድራዊ ነኝ። እንደ እናንተው ለብዙ ድክመቶች ተጋልጫለሁ። ነገር ግን ዓለምን አይቻታለሁ። ዓለምን በተከፈተ ዓይኖቼ አስተውያታለሁ። በሰው መንገድ የተወረወሩ ፍላጻዎች በእኔም መንገድ ላይ በተደጋጋሚ ወድቀዋል። የዚህ ሁሉ ድምር ግን በስርዓት አንጾኛል ብሏል። ራስን መስዋዕት ከማድረግ ወንጌል በቀር ሌላ ወንጌል አትከተሉ በማለት ህዝቡን ያስተማረው ጋንዲ ለእሱ ግፍ አድራጊም ሆነ ግፍ የተዋለበት ልዩነት የለውም። ምን ነው ቢሉ ሁለቱም መስዋዕት በመሆን እሳት ውስጥ ያልፋሉና። ነገር ግን የህሊናን ድምፅ ማንም ሊያጠፋት አይችልም። በሁለቱም አእምሮ እስከ ወዲያኛው ትጮኻለች። በውስጤ ያለው የህሊና ድምፅ ዕለት ዕለት እንዲህ በማለት ይቃትታል። በምድር ላይ ብቻን ብትቀር እንኳን ከግፈኞች ጋር አትተባበር። ዓለም ዓይኗን ብታቀላብህ አንተ ግን ፈገግታን ለግሳት። አትፍራ። በልብህ ያለውን የእውነት ድምፅ ብቻ ታመን። ያ ድምፅ ደግሞ እንዲህ ይላል፣ ባልንጀራህ፣ ሚስትህ፣ ዘመዶችህ ሁሉም ቢተው ለምትኖርለትና ልትሞትለት ለተዘጋጀበት እውነት ብቻ መስክር። የመኖር ትርጉም ይሄው ነውና በማለት ጋንዲ ስለ እውነት ሊከፈል ስለሚገባው መስዋዕትነት ተናግሯል። ጋንዲ ስለ ምዕራባዊ ስልጣኔ የነበረው ሐሳብ ሲመረመር ከጉዳት በቀር አንዳች ጥቅም እንደሌለው እምነቱ አሳይቶናል። ከምዕራባውያኑ ስልጣኔ አንዱ ተደርጎ በጊዜው ይውሰድ የነበረው የፓርላማ ስርዓታቸው ነበር። ነገር ግን ጋንዲ በተለይ ስለ እንግሊዝ ፓርላማ የተናገረውና ከበደ ሚካኤል ስልጣኔ ማለት ምንድነች በሚለው መጽሐፋቸው ያሰፈሩትን እንመልከት። በጠቅላላው በሚደረገው አስተያየት የፓርላማ አባሎች ግብዞችና የግል ጥቅማቸውን ፈላጊዎች ናቸው። ስራቸው በፍርሃት ላይ የተመሰረተ ነው። ዛሬ የተወሰነው ነገ ሊፈርስ ይችላል። በፓርላማ ተወጥኖ ፍጻሜው ምን እንደሆነ የሚታወቅ አንድ ስራ እንኳን አይገባኝም። በጣም ከባድ የሆኑት ጉዳዮች እንኳን በሚቀርቡበት ቀን የፓርላማ አባሎች የሆኑት ሲያንቀላፉ በመቀመጫቸው ላይ ሆነው ሲንጠራሩ ለማየት ተችሏል። አንዳንድ ጊዜም ሰሚዎችን እስኪያስቆጡ ድረስ እርስ በርሳቸው የሚለፈልፉበት ሰዓት አለ። ካርላይል ፓርላማን የዓለም መለፍለፊያ መደብር ብሎ ሰይሞታል። ለፓርላማ የሚባክነው ጊዜና ገንዘብ ሁሉ ዋጋ ላላቸው ሰዎች ተሰጥቶ ቢኖር ኖሮ የእንግሊዝ ደረጃ አሁን ካለበት የበለጠ ከፍ ብሎ በተገኘ ነበር። ይህ አሁን እኔ የምሰጠው አስተያየት በተለይ ከእኔ ብቻ የመነጨ ሳይሆን ብሎች የሆኑ ብዙ የእንግሊዝ ተወላጆች ተናግረውታል። ፓርላማ ማለት ሕፃን ልጅ ነው።
ተተቋቋመ 700 ዓመታት በመሆኑ ትልቅ ባያደርገው ኖሮ መቼም ቢሆን የሚያድግ መሆኑ የሚያጠራጥር አይሆንም ነበር ሲል ተናግሯል። ጋንዲ ታሪክን መማር የማይጠቅም መሆኑን ይናገራል። ምክንያቱም በአሁኑ ጊዜ የሚሰጠው የታሪክ ትምህርት ስለ ጦርነት ብቻ የሚናገር በመሆኑ ይህ ታሪክ ተብሎ ሊጠራ አይገባውም በማለት ያሳስባል። ብዙዎች እብድ፣ ስራ ፈት፣ በሰው ዘንድ ያልተለመደ ሐሳብ የተሸከመና አእምሮ የተቃወሰ ሰው በማለት ይጠሩሃል ተብሎ በአንድ ወቅት የተጠየቀው ጋንዲ ሲመልስ ይህ ሁሉ ስያሜ ለእኔ ተገቢ ነው። ምክንያቱም እስከ ዛሬ በትምህርቴ ተስበው የተከተሉኝና ወደ መልካም ምግባርም የመጡ እነሱ ናቸውና በማለት መልሷል። በዘመኔ በተደጋጋሚ ኃጢአትን ፈጽሜያለሁ የሚለው ጋንዲ ለአንድም ቀን ግን ቀንበሩን ተሸክሜ አልዞርኩም ብሏል። ስለዚህም ሲናገር ጉዞዬ ወደ ፈጣሪ እንደሆነ አውቀዋለሁ። የኃጢአትን ቀንበር ብሸከም ኖሮ ወደ እሱ አንዲትም እርምጃ ባልተራመድኩ ነበር ብሏል። ጋንዲ በተደጋጋሚ የማይስማሙ ሰዎች ቢያጋጥሙትም በሐሳብ አለመስማማት ማለት ጥላቻ ማለት አይደለም። ጥላቻ ቢሆን ኖሮ ከሚስቴ በላይ ጠላት ባልኖረኝ ነበር። ቢያንስ በአንድ ሐሳብ የማይለያዩ ሁለት ሰዎች እስከ ዛሬ አጋጥመውኝ አያውቁምና ብሏል። ገነትን በምድር ላይ ማምጣት ከተፈለገ እኔ የሚለውን ቃል ከፖለቲካ፣ ከኢኮኖሚ፣ ከሃይማኖት ውስጥ መፋቅ ያስፈልጋል ይላል ጋንዲ። ስለ ሰው ልጅ ደህንነት፣ ሰላም፣ ብልጽግና፣ ፍቅር ከማንም በላይ ያስተማረና የሰበከ የራሱንም አርአያ አድርጎ ያቀረበው ጋንዲ ታሪኩን የሰሙ ያነበቡና የተረዱ ሰዎችም በዚህ ሐቅ ይስማማሉ። ስለ ጋንዲ ሕይወት በሰፊው የዘገቡ የታሪክ መጻሕፍትም ቢሆኑ ለአንድም ቀን ቢሆን የገባውን ቃል አፍርሶ እንደማያውቅ መስክረውለታል። ጋንዲ ስለ ሀገር መሪነትና በዙሪያው ስለከበቡ ጠላቶቹም የሚናገረው አለ። ከመሳሪያው ጋር የሚጣላ እሱ ክፉ አናጢ ነው። ጥፋትን በወታደሮቹ የሚያሳብብ እሱ ክፉ ጄኔራል ነው። እኔ ክፉ ጄኔራል እንዳልሆንኩ በሚገባ አውቃለሁ። እስከምን ድረስ መሄድ እንደምችል ጥበብ በሚገባ አስተምራኛለች። ከንቱ ሆኜ እንዳልቀር ፈጣሪ ብርታትን ሰጥቶኛል። ለ50 ዓመታት ከሰራሁት ሥራ ፈጣሪ የማይፈልገኝ ሰዓት ሲደርስ እንደሚወስደኝ አውቃለሁ። ነገር ግን የከበበኝ ጨለማ በአጭር ጊዜ በብርሃን እንዲዋጥ ጸሎቴ ጽኑ ነው። ግፈኝነትን የሚቃወም ሕያው እምነት ያላችሁ ሁሉ በጸሎታችሁ ከኔ ጋር ተባበሩ ብሏል። በ1948 ዓመተ ምህረት የምሽት ጸሎቱን ለማድረስ ወደ ቤተ መቅደስ በመጓዝ ላይ ሳለ ከጠላቶቹ በተተኮሰ ጥይት ተገደለ።